በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራት ተኸታተልቲ አለቦ ናይ ዩቲዩብ ቻናል ከመይ ድሓን ደቐኒኹም ኖ ለሎማዓንቲ ሒዘልኹም ቀሪቡ ለኖኹ ፕሮግራም ካብ ዝሰማዕኽዎ ከስምዐኩም ንብል ፕሮግራም እዩ እና ካብ ኣቦታትና ሊቃውንት መምሃራን ዝሰማዕኽዎ ትምህርቲ ካብ ማእኸል ቅንጭ እናበልኹ ናባኻቱም ኣድላይ ክኾን ዝኽእል መልእኽቲ ከስምዐኩም ሒዘልኹም ቀሪቡ ኣለኹ። እስካብ ፍጻሜ ተኸታተሉ። ሰናይ ምክትታል። ዛሬ አይናችን ተጨንቋል። መክሊቱን ቀብሯል። አይናችን እግዚአብሔርን እንዳያይ ዓለም ብዙ ወጥመድ አድርጋለች። ስልካችን፣ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ፣ ፌስቡኩ፣ ማህበራዊ ሚዲያው ቀኑን ሙሉ አይናችን ምን ላይ ተተክሎ ነው ያለው? ስክሪን ላይ ተተክሎ ነው ያለው። ክርስቲያኖች አይናችን ረፍት የለውም። አይናችን ቁጣን ከተመለከተ ነፍሳችን ምን ይሆናል? ይቆጣል። አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል፣ መክሊቱ ተቀብሯል። አይናችን ፍርሃትን የሚመለከት ከሆነ ነፍሳችን ይደክማል። አይናችን የማይረባ ነገርን እየተመለከተ ከሆነ መንፈሳችን ባዶ ይሆናል። ዛሬ ብዙዎቻችን ምን ሆነናል? ደክመናል። የደከምነው ግን በስራ ብዛት አይደለም፣ ምንመለከተው ነገር በስቶ ነው። በስቶ ነው። ጸሎት አንሷል፣ ቲክቶኩ ግን በስቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። በሰላም ያሳደረንን አምላክ ከማመስገን ይልቅ አይናችን መክሊቱን ስክሪን ውስጥ ተቀብሯል መክሊቱ። እግዚአብሔር በአይናችን ይጠይቀናል። የአይናችንን መክሊት የቀበረው ምንድነው? ምስል ነው። ምንድነው አልኳችሁ? የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ኦርቶዶክሳውያን ዳዊት እንዲህ ይላል፣ መክሊቱን ያበዛ አይን አለውና። እስቲ አብረን እንበል። መቼ በሉ እስቲ። አይሰማም። መቼ ታጽናናኛለህ እያልኩ አይኖቼ ስለ ቃልህ ፈዘዙ ይላል መዝሙር 118:82 አይኖቼ ስለምን ፈዘዙ? ስለ ቃልህ ፈዘዙ ይላል። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ ሰዓት ይንበለበላል። ይሄ ማለት የተቀበረ መክሊት ነው። ቃለ ሕይወት የስምዕና መምህር ዶክተር ረዳስ ታደሰ እና ብዙሕ ሰዓት ታይ ዓይነት መልእኽቲ ይሕልፍና ነው። ኣብዚ ሕዚ ሰዓት መክሊት ቀባሪነት ወይ መክሊት ቀብሩልና ካብ ዝኽእሉ ነገራት ሓደ እንታይ እዩ ኢሉ ኣልዒልና ነው? ማሕበራዊ ሚድያ ማለት እዩ። ስለዚ ማሕበራዊ ሚድያ ዓይንና ኩሉ ኣእዳውና ኩሉ ኣካላትና ኩሉ ኣብ ማሕበራዊ ሚድያ ኣብ ቲክቶኩ ኣብ ፌስቡኩ ኣብ ዩቲዩብ በቃ ኣብ ኣጠቃላይ ኢንስታግራም እያንዳንዱ ኩሎም ልፍለጡ ነው ማሕበራዊ ሚድያ ማለት እዩ። ስለዚ ኣብ ኣቶም ኮይንና ግዜና ኢና ነጥፍለና። ሃሪፍና ሞባይልና ቀላልያ ኣብ ኢድና እንድሕዛ ተልዒልና ለኸድና ለና ማሕበራዊ ሚድያ ተብልዕለና እንጀራ ላልዕና ለባዕሉ ባሪክና ካብ ምብላዕ ማሕበራዊ ሚድያ ኩሉ ነገር በቃ ማሕበራዊ ሚድያ ተቆፃፂርዎ ነው ማለት እዩ። ስለዚ ምንም ዓይነት ለምጥቃሙስ ብጣዕሚ ይቀልል እንታይ እዚ ማሕበራዊ ሚድያ ማለት እዩ። እንድሕር ተቆፃፀርናዮ ልክዕ ቀሊል ኮይና ሃለይ እንደገና ለኦምረና እንደገና በቀሊል ኢሉ ቆፃፀሮ ማለት እዩ። ስለዚ መክና ክንቀብረሉ እንኽእል ሓደ ዓብይ ሽግር መን ይልናና ማሕበራዊ ሚድያ እዩ ልናሎ መምህርና ዶክተር ረዳስ እና መክሊትና ቀባሪነት ብሶሻል ሚድያ ምክንያት መክሊትና ከይንቀብር ተኣማንነትና ከይነጉድል ተጠየቅት ንከይንኾን ማሕበራዊ ሚድያ መሪፅና ንከታተል ልብል መልእኽቲ ኢልኖ መምህርና ሕዝቡ እንደግምና ቃል ሕይወት የስምዐና ናብ ቀጻሊ ትምህርቲ ንሕለፍ። ብዙ ማህበራዊ ሚዲያ የምንላቸው በሁለት ነገር ነው። አንያ ኦርቶዶክስ ከመሆን አንፃር እና ሀገርን ከመጠበቅ አንፃር ነው። ኦርቶዶክስ ከመሆን አንፃር ምንድነው የሚሰጠን ጥቅም? በማህበራዊ ሚዲያ ውስጥ ስብከቶች ይላካሉ፣ ጽሁፎች ይላካሉ፣ የቤተክርስቲያን ጉዳዮች ይላካሉ። ማህበራዊ በቤተክርስቲያን ጉዳይ ግንኙነት እናደርጋለን፣ እንነጋገራለን። ምን እንዳለ ኦርቶዶክስ ክርስቲያኖች የት ቦታ ምን ህይወት እንዳላቸው በጥቂቱ ልናይ እንችላለን።
በአንጻሩ ኦርቶዶክሳዊ ከመሆን አንጻር ምን ያደርገናል? ባይገርማችሁ አንድ ሰው ሊተኛ ሲል ገና ሲተኛ አሁን ስናያት የለም ቀኑን አሳለፈ ሌሊት ያመጣ እረፍት የምትሰጠኝ የለም እንዳል ሞባይል አለ ያንከባለለ ያንሸራተተ እንደ ጋደም እንዳለስ እያየ እንቅልፍ ይወስደዋል። ከዚያ ሲነሳ ብድግ የለም ሌሊቱን አሳልፈ መዓልት የሰጠኝ ማለት የለም እንዳለ ብድግልና አሁንም ያነሳና አሁንም ያያል። ከዚያ ካለ ቻት ያረጋል፣ ያንኳኳል፣ ያወራል። ከዚያ ልክ አይምሮ ላይ ጧት ላይ የገባው ወሬ ስለሆነ ጫጫታ ስለሆነ ጎሳ ስለሆነ ቀኑን ሙሉ የሚያወራው ጧት ያነበበው ነው። ሲተኛ ያነበውና ሲነሳ ያነበው ገቅላላ አንቆ አስሮ ይይዛል። ልክ በታነቀ ገረመድ ይጓዛል። እንዴት አድርጎ ነው ይሄ ሰው መዳን የሚችለው? ኦርቶዶክስ ጫጫታው ራሱ ከዩቲዩብ የሰማው ከምን የሰማው ከጎግል የሰማው ከፌስቡክ የሰማው ጠቅላላ ከቻናል የሰማው ያንን ሰማ። ከዛ ኦርቶዶክሳዊ የለም። ከዛ ደግሞ እሱ የሚያስበው በዚያ ልክ ነው፣ በሰማው ልክ ነው። ተቀድሶ ተለውጦ ኦርቶዶክስ ሆኖ መጸለዩ፣ መረጋጋቱ፣ ማዘኑ፣ ስለ አንድነት ማውራቱ እንዴት ሊኖረው ይችላል? እንዴት ሊኖረው ይችላል? ስለዚህ አጠቃቀሙ ኦርቶዶክስ ከመሆን ጋር ራሱ ይጋጫል። ኦርቶዶክስ ከመሆን ጋር ያለን አጠቃቀም ምክንያቱም ባይገርማችሁ እዚህ ጉባኤ ላይ ቁጭ ብለን አሁን ብንፈልግ በእርግጠኝነት በጣም ጥቂት ሰዎችን እየተጠቀሙ አገኘዋለሁ። በእርግጠኝነት በቃ አዚ መምህርና ታየሙን ለውና አብያንዳንዱ መንፈሳዊ መድረኻት ሰብ ተአኪውልሃለ ሞባይል ናውጢና ልጥቀመሉ ሰዓትና ጽሕናና ኸል ማለት እዩ። እቲ ቃል እግዚአብሔር ካብ ምድማጽ ብላዕሊ ሓዲግና ማለት እዩ። ቃል እግዚአብሔር ምስማዕ ንዕቕና እቲ ኣብ መድረኽ ኮይኑ ኣውደ ምህረት ኮይኑ ልስብኽሎ መምህር ወይ ኣቦ ወይ ተኣምረ ማርያም ለምብሉ ኣቦ ሓዲግና ታና ንሰምዕ ለና ኸዝ እንድሕሪና ያው ሞባይል ናውጢና ወይ ፌስቡክ ኢና ንኣቲ ወይ ቴሌግራም ኢና ንኣቲ ወይ ዩቲዩብ ኢና ንኣቲ ማለት እዩ። በቃ ለጠቃሚ ነገር ይሁን ለሕማቅ ነገር ይሁን ኣብ ዝሕዚ ሰዓት ማሕበራዊ ሚድያ ለሰብ ብጣዕሚ ያበላሽ ይወልኖ ማለት እዩ። ስለዚህ ኣብቲ ሕዚ ኣብ መምህርና ለምህር ለዎ መድረኽ ታይ ኣለዎ ኸዚ ብጣዕሚ ብዙሕ ሰብ እዩ ነው ለምህር ለዎ ትምህርቲ ብዙሕ ሰብ እዩ ለምህር ለዎ። ስለዚህ ኣብዚ ብዙሕ ሰብ እዚ ኸዝለው ዓለሲ ሃምዚ ይገብር ለና አይና ማህር ለና አይና ሃይረ ህይወት ኸይድና እንና ላያለ ልናገር ሰብ ስክል እዩ ኣብዚ ኣይስኒ እንድሕፈትሸ ከግኒ እርግጠኛ ፌስቡክ ልጥቀም ቲክቶክ ልጥቀም ማሕበራዊ ሚድያ ልጥቀም ቴሌግራም ክጥቀም ልኽእል ሰስ አልሽ እንድሕር ዘይረሲ ከግኒ ክእል እርግጠኛ እዮም ልናገርሎ ማለት እዩ። ምክንያቱ እንደና ይላክል ወሪድና ምኻና እዩ ዘረደናሎ ማለት እዩ። እና ቢያንስ ሓደ ነገር በቃ አቃጣ አማናስ ማአዝ ሃም ንጥቀምስ ክንፈልጥ ይግባና ማለት እዩ። ማህበራዊ ሚድያ ማለት በቃ ካብ ስጋው ጀምሩ እስከ መንፈሳዊ ማለት ካብ አካልና ጀምሩ ካብ ዓይን ጀምሩ ብጽናዕ መረጋገጥ ማለት እዩ። ካብ ዓይንና ጀምሩ እስከ ውሽጣዊ አካላትና ክጎድል ይኽእል ብምንታይ ብስጋ በመንፈሳዊ ደረጃ እንደገና ያለ አእምሮና ድንዝዝ ይገበረና በቃልክ ንሐሰብ ይገበረናይ ከነመራመር ይገበረናይ ቀደልት ንኾን ይገበረና ፎከስ ንኾን ይገበረና ካብለ ለሰማዕና ይእና ንኾን ወዲ ሰብ አእምሮታይ ለሰምዑ ይልኾን ለሰምዑ ትኾን ለታማት ይበቃ ኣብ ፌስቡክ ለሰምዑ ሓደ ለኾነ ዜናና ፖለቲካ ይመጽእ ለለ ሕልፍ ለለ ሓድና ቤተክርስቲያን ሚድያ ይመጽእ ሓደ ለኾነ ወሬ ይመጽእ ዘሞረታት ዚኣቶም እቲ አእምሮና ታኾን ሓደ ወጥ ለኾነ እውቀት ሒዙ ይኾን ይልኸድሎ ና ኩሉ ጭፍለቕለቕለ ሒዙ ይኸድሎ ማለት እዩ። ስለዚህ ብዙ ምክንያት ማህበራዊ ሚድያ ኣጠቃቅማ ተዝንፈልጥ ጽቡቕ እዩ እዮም ልብለው ትምህርቶም ቀጥልና ንስምዕ እዩ። ሃይረ ህይወት እንዲያደረግነ ነው ሚላል ሰምቼ ከዚያ ሲጨርስ ለሌላ ላካፍል እንኳን የለም በቃ እሱ ጉዳይ ነው እንጂ መድረሱን ልክ አረጋ እንደ ፖሊስ አለ አይደለ እዚህ ቦታ ችግር ተፈጥሯል ሂዳ አረጋግጠና እንደሚባለው ልክ እዚህ ጉባኤ አለ ሂዳ አረጋግጠና የተባለ ይመስላል እንጂ ጉዳይ ይመለከተኛል ህይወት ማድረግ የለም ዝም አረጋጋጭ ልክ አለ አይደለ ፈርሞ እንደመውጣት አይነት ፈርሞ እንደመውጣት ቅድስና ሁሉ እንደዚያ ነው። ቅዳሴ ይሄድና ይደብረዋል ማስቀደስ ይደብረዋል መቆም ይደብረዋል ቁም ነገር ይደብረዋል። ስለዚህ እንዳይደብረው ምን ይጠቀማል? ያ ሚዲያ ላይ ይገባል ይጎረጎራል ምን ይላል ያወራል። እንዳይነሰው ቅድስና የሚደብረው በጎ ቁም ነገር የሚደብረው መንፈሳዊነት በጣም የሚያስጠላው ሰው መንፈሳዊ መሆንና ሚዲያውን መቆጣጠር እንዴት ይችላል? هو هذه مزحتنا تركلنا أو قداسي كلنا دقستينا ماتي
ቅዳሴ ህራስ ብጣዕሚ ይወስደና ማለት እዩ ሞባይልና አውፅእ ብና ወይ ቲክቶክ ወይ ለኾነ ናኳስ ነገር ወይ ለኾነና በቃ ለኾነ በቃ ተራ ነገር ወይ መስሐቀ መዝናነይ ፋን ልባል ነገር ፋን አክቲቪቲ ልባል ነገር ምናምን እንድሕረይና ግን በቃ ወዲያውን ንቕሓት ንኾን ምናምን ገለገለ ኸዚስ ናጥዕና ዲ ይኸዚ እቲ መንፈሳዊ ነገር ከጽለና ለኻለ እቲ መዝናነይ ነገር ከብለና ለኻለስ ታይዚ ናስ ናይ ማሕበራዊ ሚድያ ተጽዕኖ እዩ እና ማሕበራዊ ሚድያ እስኪ እንጠንቀቀሉ እስኪ ለይ መስማዕ ንመኮር ቅዳሴ ተአትለና እስኪ ሞባይልና ኦፍ ንገር እስኪ ፍላይት ሙድ ገርና እስክንእተ ሳይለንት ገርና ማለት እዩ الناس ايدلي ነገር ዚስ ايدلي ቢያንስ ሞባይል ከ ብዙሕ ነገር ኩል ጥቅም ነው በቃ ቅዳሴ ሞባይል ሓሓስካ ቅዳሴ ተከታተል ትኸሊኻ ማን ብዙሕ ነገር ጽቡዓት ኩሉ ዘም ጽቡዓት ዛቶም ግን ክንጥቀመሎም ይንኸሊ ማለት እዩ እና ታይምሉ ኸዚ መምህርና ለ ያው ብዛዕባ ናቱ እዩ ማሕበራዊ ሚድያና ጣዕመና እንከታተል የምሉ ትምህርቱ እንወደዮ አሁን ያለን ኦርቶዶክሳዊ ሰው አሁን ያለን ተጨባጭ ሚዲያ ላይ የሚውል በሚታየውም በማይታየውም ላይ የሚጓዘው የሚያስበው አሁን ያለን ክርስቲያን የሚዲያ አጠቃቀምን ቀድሶ ውብ አድርጎ ኦርቶዶክስ ማድረግ ይችላል አይችልም? አሁን አይችልም። በምኑ ያየነው አይደለ? እኛ ያያለን አይደለ? የሚተራመሰው እና ሚዲያ ጣዕመስ እስኪ በሐዚ ሰዓት ሚዲያ ማለት ማለት በሐዚ ሰዓት ተደሊኻ ለጽቡቕ ለሆነ ሰናይ ምግባር መንፈሳዊ ነገር ትጥቀመሉ ትኸሊኻ ጣህ መንፈሳዊ ነገር ለትኾነ ትጥቀመሉ ይትኸሊ በቃ ለጽቡቕ ነገር በቃ ለኻሊ ዓለማዊ ኮይኑ ግን ሓጣት ክኾን ይኽእል ነገር ጽቡቕ ነገር ትጥቀመሉ ንኸሊና ግን ልዕልዚ ግን ተኾኑ ኻሊ ነገር ብጣዕሚ ይተቆጣጽርና ነው ይኸዲ እናስ እስኪ መንፈሳዊ ሚድያና ሞባይልና ስልክናና ሶሻል ሚድያ ማሕበራዊ ሚድያ እስኪ ለጽቡቕ ነገር እንጥቀመሎም ለቅድስና እስኪ እንጥቀመሎም መልእኽት ናመርና መልእኽት ታይ እቲ እስኪ ለጽቡቕ ነገር ለቅድስና እስኪ እንጥቀመሎም ይበቃ መጽሐፍ ቅዱስ ለምርምር መጽናዕት እንጥቀመሎም ዩቲዩብ ብምርአይ ስብከት ብምርአይ መዝሙር ብምርአይ ናብ ቤተክርስቲያን መልእኽት ብምርአይ እዚኣቶም እስኪ ወይ ድማ ናብ ቤተክርስቲያን መልእኽታት ብምሕልላፍ እስኪ ለዚኣቶም ነው አልባልታ ብምውጋዕ እስኪ አይን ገወሮ እዩ በቃ ጉዳይ الناس ለጽቡቕ ነገር ለቅድስና እስኪ እንጠቀመሎም ናምን ናይ ሶሻል ሚድያ ዓላማ حزب والمص مجمع علامة حزب والمص سوشيال ميديا تاعي بقى محاورا ونرو حاور حتى غانا ايو غنز محاورا ونرو قلت ميسك لام تاخون لا خالي ነገር ቀየሩ ለማለት ስለዚህ አጣማና ነስተካከል ይحل ድጋሜ ትምህርት ነው ወደ ያስለሆነ ነገር ግን በሚዲያው ዓለም ሚዲያን ማድረግ ያለብን መጻፍ አለብን አምናለሁ መናገር አለብን አምናለሁ ማውራት አለብን አምናለሁ ምን እናውራ ምን እንጻፍ ነው ጉዳዩ ስለምን እናወራ እንዴት እንጻፍ ማን ያወራ ነው ጉዳዩ ማንበብ እንዳለብን አምናለሁ ማንን እንዴት እናንብ እውነት እንደሆነ በምን እናረጋግጥ ሳናረጋግጥ ለምን እናወራለን እሱ ጥያቄ ነው ዝም ብሎ ሸር ማድረግ በቃ ሸር ማድረግ እንዲህ ማለት ያ ሁሉ ወሬ እሱ ከዙ መዳን ይጠይቀናል አጠቃቀማችን መንቀስ ይጠይቀናል መንቀስ አጣዓማ ከዚ ሳሚ ለምሳሌ حنت لخوات نجر فيديو سمعنا كومنت تحف لنا يا خذ بذا كومنت ساس لكع بعندتنا صرفت كنت خلي على النت لكع بعندتنا هم صرفنا يهم لخونا لزنقع سوي إنه مالتي معناته بقى تا بمحاورة مدير سلل صحفوس بقى هم صرف لي مسل سوي إنه مالتي سيزي كوني يقولي بقى يعني أو كومنت صحف لو علو ويلي مصحفي ويلي تتصحف خالله غير لخ نغغرات مصحفي لسمع خاي نغن استوعلها من نغار كون نومب سللتواله ነገር ሚዲያ ስለተፈጠረ ነፃነት ስለተፈጠረ በይንኻ ምን ነገር ስለተፈጠረ ድላይ ኻልክ ተናገረሉ ዓውይ በር ስለለኻፈተ ሶሻል ሚዲያ ድላይ ኻል ተናገረሉ መድረኽ አይኾነይ ተኾይንተ ተናገራ ኸታይ በቃ ባንድ እና ያንዳንዱ ስለሚናገረው ኮንት ንግግር በፍርድ ቀን መልስ ይሰጥበታል ሐምል ወላ ማቴስ ወንጌል ያው በቃ ልናገረላ ያንዳንዱ ኮንት ንግግር አፍርድ ቀን መልስ እንላይና ማለት እዩ ተስተውዕሉ እንደሆነም ወይ ሰምዕኹም ወንድረኾኑ በኮሜንት ጸሪፈይላ ዓርሳ ለጥፈት ሓንቲ ቲክቶከር እና ማለት በጣም ፍርጥ ቲክቶከር ጓል ኦሮሞያ ዓርሳ ጥፊያና ማለት እዩ እዚ ታዩ አውያን ዳንድ ኮመት እንጽሕፎ ጽሕፈት ወይ ድማ ልናገሩ ንግግር ልትሰው ኸይዱ እንደያና ይጎድ አምል ሆነ ይማት እና ታይን እናገሩ እንፍለጥ
ልብል ነገር እዩ ለመንኸል እናገር ሃሚና እናገር ኢልና አስተውዕና ክንሰርሕ ይግባና ማለት እዩ በመጀመሪያ ኢትዮጵያ እንወቃት ስለ ኢትዮጵያ ለማውራት መጀመሪያ እናንም ኢትዮጵያ ታሪኳ ምንድነው ከዚያ ተነስተን ንጻፍ ምን እንጻፍ የኢትዮጵያ ጥንታዊ ታሪኳን ህልውናዋን አንድነቷን ህዝቧን በቃ አብሮነቷን ወዘተ እኛ ሁሉን እውነት ከሆነ አሰት በየት መግባት ይችላል እኛ ከቀደስ ነው ማን መግባት ይችላል እንዴት ሊሆን ይችላል አሁን እኮ እውነትን ብንዘራ ራሱ ብዙ አሰቶች ስላሉ እውነትን ያጠፉታል ብዙ አሰቶች ስላሉ እንደዚህ አይነት ይሆናል ማለት ነው መቀደስ መቻል ብንችል ከዚያ ቀጥሎ ወደ ታች ልምጣና ይሄ የሚዲያ አጠቃቀም የጫለብን ጫላ በየቤተሰባችን በየጎሳችን ታች ወርዶ በየህፃናት ጭምር ህፃናት የምናቀው አባት ስራ ይውላል እናት ስራ ትውላለች ቤት ይመጣሉ አባት ፌስቡክ ያያል ልጅ ፍቅር ይናፍቀዋል አባቱ እንዲያወራ ይፈልጋል ሐሳብ ይነግረው ይፈልጋል ስለ ሚዲያ ላይ ተከተቱ ስለ ልጁ ትዝ የሚለው ነገ ሲያድግ እሱ እዚያ መግባት ነው በቃ እንዴት ሆኖ ነው እሱ የአባት ፍቅር የእናት ፍቅር ክርስትናን መዝሙርን የሚያስጠናው የሚያሳየው የሚኖረው እንደው አንድ ታሪክ የሰማሁት አለ ልክ አባት ልጁን አባቱን ይበድለዋል ሽማግሌ አባቱን ምግብ ይሰጠው የነበረ በእንጨት ገበታ ነው ይባላል በእንጨት ገበታ ሲሰጠው ልጅ ያያል ከዚያ ያያደገ አባቱ አያቱ ሲሞት ቀበረና ተመለሰ ያ ህፃን ልጁ በጓሮ በኩል የተኛ ነበር አባቱ ያችን የእንጨት ገበታ አመጣና ጓሮዋን አጸዳርቶ ተመለሰ ምን ልታረገው ነው ልጅ አለው አንተ ደግሞ እንዳንተ አባት ስታረጅ እዚሽ ጓሮ ውስጥ አስቀምጥና በእንጨት ገበታ እንጀራ ሰጣለሁ ላያት እንዳደረገው ሁሉ ልጎዶግማ ይመስለዋል ልክኛ ህፃናት የምናሳድግበት መንደሩ የሚያይ ሰው የሚያይ የኛ ልክ አንዳንዱማ ስልጣኔ የገባው ሙድ የገባው ሚዲያ የገባው በቃ ጅግና የተራቀቀ ይመስላል የገባው ይመስላል ባዶ ጋጋታ እውነት ንግባና አይኑራችን ውስጥ ያለ የፍቅር የአንድነት ሰላም መለኪያው ምን ያህል ነው ሚዲያ ላይ ያስቀመጥነው አሻራ ስለ ኢትዮጵያ ስለ ሀገር ስለ ሰው ምን ያህል ነው ያጠፋነውስ ምን ያህል ነው ታዲያ በእኛ ለዝላልነት ምን ያህል ጠፋ ምን ያህል ዳነ ከታች ጀምረን ልንገምተው ይገባል ስለዚህ አጠቃቀም እንወቅ አጠቃቀም ምንጽፈውን እንለይ ሸር ምናደርገውን እንለይ በትክክል ተረድተን አስረድተን እንሂድ ሳናውቅ ሳንመረምን አናውራ ያን ጊዜ ማፋፋሙን እንቅይቀር ይችላል ያለዚያ ግን እንዲው ዝም ብለው በለው ለመምህርና ቃል ህይወት የስምዕና ተስፋ መንግስተ ሰማያት የዋርሰና ያው ንኸዝለ ድጋሜ ሊቃውንቲ መምህራና ብዛዕባ ማሕበራዊ ሚድያ ተዓይነት አጠቃቀማ ክንጥቀም ከም ዝግበአና ኢና እንመሃር ለና ማለት እዩ መክሊትና ብምክንያት ሶሻል ሚድያ ክቅበር ከም ዝኽእል እርግጠኛ ንኾን ከም ዝግበአና እና ኣብዚ ሕዚ ሰዓት ኣብዚ ሕዚ ዘመን ኣብ 21 ክፍለ ዘመን መክሊትና እንቀብረሉና መክሊትና በተለይ በቃ መክሊትና ቅር ነብለሉ መንገድ ሓደ ምን ይንሕርና ሶሻል ሚድያ እዩ አድሊና በቃ ርኩሱ ሕማቁ በቃ ሁሉ ነገሩ ክንኽተለሉ ንኽእል ኣብ ሓደ ጽልልቲ ሽፍንቲ ለኾነት ዓዲ ኣብ ሓንቲ ቻይና ዝተሰርሐ ሕማቅ ለኾነት ርኩስቲ ነገር ኣብ ኢትዮጵያ ብሓንቲ ኣብ ዓራት የኾነ ክሰምዕላ ልኽእል ዘመን ስለለኾና ኣብ ኣሜሪካ ዝተሰርሐ ሕማቅ ነገር ኣብዚኣ ኮይነ ክሪእላ ልኽእል ዘመን ስለለኾና እና ለዚ ዘመን እዚ ግን ቅዱስ ጳውሎስ ዘመኑን ቀኖቹ ክፉዎች ናቸውና ዘመኑን ዋጅ ስለለለ እዚ ዘመን እዚ ለሸነፈ ሰብ ለክብሪ ለጽድቂ ለህይወት ክበጽሕ ምዃኑ ልነግር ለውና ከበላሸና ለኽእል ሚዲያ እዩሞ ሶሻል ሚዲያ እዩሞ ስለዚ ናይ ሶሻል ሚዲያ አጠቃቀማና ብደንቢ ንሕሰበሉ በተለይ ህፃናት ውላድና ወይዛኹም ቲክቶክ ክስምዑና አይናሃቦም ተወኺዮም ቲክቶክ ክስምዑና አይናሃቦም ሞባይልና አይናሃቦም ስልክናስ በቃ አይናሃቦም እስኪ ሕሰብ ተብለና ይኮ መጀመሪያ ቃና ተንዴ ስራሕ ሰሪሕ ቃና እስካብ ኣነስቲ ፀብሐን እስካብ ድሓርር ሓሊፉ እዩ የመና ቃና ፍጥጥ ኢለን ላርያስ ፀብሐን እዩ ኳስ ለዋዕሉ እስካሕስዎ ኳስ ለዋዕሉ እስካብ ጨርቕኻ ምቕዳድ እስካብ ምብኻይ እስካብ ለኢየሱስ ክርስቶስ ለፈጣሪ ለሃይማኖት ለክርስትና ለይወኸዩ ሰባት ለኳስ ደም ለንውዕ ሰባት ነው ማለት እዩ አርሰናል ተሰዓረ ማንቸስተር ሃምዚ ኾነ ዩናይትድ ሃምዚ ኾነ ላሉ ብጣዕሚ ለገርመካ ማለት እዩ እና
ተገደሳቶም ስለ ዓለም ካወደይ ዓለም ዋንጫው ስለው ጫወት ለው ዝናለለው ኩሉ ነገር ሳሕስርሕ ለው ካሳቶም እተውዚ ተኻታል ነው ግን ከለ ምፍጣሪ ለይሪ እንሰብ ሰብስስ ከለ ተወሊደዲ ተወልዶ ተፈጠረ ዲ ተወልዶ ለይፈልጥ እንሰብ ሃመገረ ያነና ኳስ خداني لا قادر هو أبوتاتنا حتى سرح له خدانا مقاديدهم ما أغلب يسوم يبهل حتى سرحوا حتى تيقرأ اللي لا ماتي أو زي لا أرسنال تسعير با أرسنال تسعير با لأننا لا خدانا نقدر لنا ماتي دمنا نبعد لماتي سلحاتنا جن حتى معلتي بخينا ينفلتي سلازي محاوراو مديا بتعمي أو هيوتنا عويت الولا مسألة الخنا ما مهرنا تعمل لونا محاوراو مديا طعما خالو اسكي لقدسنا تتقاموا له لوليو هي ملأخت لما حلف له يعني لي لا وقت علي تمرتنا نحلف مصدقيا ምንድነው ነው ጥያቄ መጽደቂያ ምንድነው መጽደቂያ አካል ነው መጀመሪያ እስኪ በሉላችሁ መጽደቂያ በሉ አካል ነው ቅዱስ ጎርጎርዮስ ሲናገር እንዲህ ይላል የመንግስተ ሰማያት ዋጋ ስንት ብር ነው ይላል የመንግስተ ሰማያት ዋጋ ስንት ብር ነው ዛሬ ነግራችኋለሁ መንግስተ ሰማያት የምትገዙበትን ብር ማለት ነው የመንግስተ ሰማያት ዋጋ የመጀመሪያው አካልህ ነው አለ ማን ነው አለ በደንብ ተነገሩ መንግስተ ሰማያት ለመግባት እኔ ድሃ ሆኖ አላልኩም ስሩ ቤተክርስቲያን ድሃ ሰው ሰርቶ አልሳካለት ያለውን አይደለም ያልኩ ያለሁት ድሃ ሆኖ ብላ አሰብክም እግዚአብሔር አይን የሰጠ ወጥተህ ወርደህ እንድታይበት ነው እጅ የሰጠ እንድትሰራበት ነው እግር የሰጠ እንድትራመድበት ነው ጆሮ የሰጠ እንድትሰማበት ነው አይን የሰጠ ቲክቶክ ላይ አፍጥጠ የሰው ሀብት እያየ በቅናት ሙልጭ ብለህ ስታለቅስ ለሰው ክፋት ስትሰራ እንድትውል አይደለም ስለዚህ እግዚአብሔር አካልን የሰጠ ለመጽደቂያ ነው ባጭሩ ሀብት ያለው በሀብቱ ጸደቀ ሀብት የሌለው ድሃስ ጥያቄው ይሄ ነው እስኪ በሉ ሀብት የሌለው በሉ በምን ይጸድቃል ሀብት ምንድነው ብር ነው እንዴ ሀብት ልንሆ በሀብት ተጸደቀዩ ታይገብሪ ከመጽውቲ ማለት دخاتات كبلعيو بسم قدسان بسم قدس جبريل بسم قدس رفائيل غير تكبري كبلعيو مالتي دخاتات كبلعيو نديان ارغاويان اولعي تكبري كصدقيو ايش دخاخه ممتى كصدق بقى يصدق ማለት دي ስለዚህ በአካል ይክሰደል ለኸል አካል ተሃል ማንም ሐምሽተ ህዋሳት ማለት አምስት ህዋሳት እንብሎም አይኒ ፍንጫ መልሐስ አንደበትና ማለት እዩ አንደበትና ኢድና እዚአቶም በመውዚ ነውና ክንጸደቅ ነኽእል ዓይንና ጽቡቕ ተሪእናሉ ቶቶክ ሓዲግና መልሐስና ጽቡተትና ገርናሉ ሓሜት ሓዲግና ኣዳውና ጽቡቕ ነገር ተሰራሕናሉ በቃ ጽቡቅ ክባል ነገር በህዋሳትና ተሰርሕ ከለና መጽደቂያ ታይሆን ለአካልና ሆን ለማለት እዩ ብልልናና ኢሉና ቀዳማይ ሃፍተና ታዩ ለውና ከዘመርና ቀዳማይ ሃፍተና ሲ አካልና እዩ ማለት እዩ ስለዚህ በአካልና ታንሰርሕና ጽድቅ ክንሰርሕናና ዓይኔ ሕማቅ ነገር ትርኢ ከለው ክልክለነኒ እዩ አፈየለ ሕማቅ ነገር ትናገር ከለንሎ እምቢ ወልወል ሰይጣን እሺ ወልወል እግዚአብሔር ሃምሎ ማለት እዩ ስለዚህ ለጋሪ ላው ጭፈራ ክትለንሎ ለምስተየት ክትለንሎ ላው ጋይላ ቤት ክትለንሎ እምቢ ለና በአካል ነጸደቅ ለና ማለት እዩ ኃጢአት خلاخنا እንደገና ላው ጭፈራ ቤት ኺድልኒ እምቢ ሃምሎ ኸው እንደገና እሱቅ ማለት ይሆን ለላ ቤት ክርስቲያን ለክኸድና ለምንታይ ላው ጽድቅ ቦታ ማለት እዩ አንተ ቲክቶክ ምራይ ሕማ ነገር ምራይ እምቢ ሃምሎ ኸው እንደገና መጽሐፍ ቅዱስ ለለክ ከፍት ለኸ እንደገና እሺ ኩለነኒ አዛናይ ለቃለ እግዚአብሔር ክሰምዕ እሺ ኩለነኒ እና በአካልና ክንጸድቅ ነኽእል ጥራህ በገንዘብ አይሆነይ ማለት እዩ ሰብ ብልነው ይክጸድቅ ነኽእል ማለት እዩ ስለዚህ የምሉለውና መምህርና እንስማየው አይደለም እኮ ሀብት አካል ነው ጥያቄ በሉስኪ ሁላችሁ ሀብት በሉ ምንድነው በቃ እንግዲህ ለማመስገን በቂ ምክንያት አላችሁ ለማማረር ኢምንት ምክንያት የላችሁ አሁን አንድ አይድ ብትጠፋ ስንት ሚሊዮን ብር ሊያስተክላት ይችላል ተተክላም አታይ ታያለች ስለዚህ እኛ ላይ ስንት ሚሊዮን ነው የተቀመጠ መሰላችሁ እኮ ተመልከቱ እንደው ሌላም ተው እግር ቢቆረጥ አሁን አርቲፊሻል ሊሰራ ይችላል እንንቀሳቀስ ያው እግር መስራት ይችላል ስንት ሚሊዮን እንደው ያለ እንደው ዓለሙን ሁሉ ብትሰጠው ይሰራል ስለዚህ ተመልከት አንድ አካልህ ከሀብት ሁሉ በላይ ነው ማለት ነው እግዚአብሔርን የምናመሰግነው ስንታመን ብቻ መሆን የለበትም ራስህ ላይ ያለውን ማሰብ አለብህ ጤነኛ ሆነ ስትውል
አፍንጫ አለማሽ የአፍንጫ ጥቅሙ የምታውቀው አፍንጫ ሲቆረጥ መሆን የለበትም። የምላስን ጥቅሙ የምታውቀው ምላስ ሲታሰር መሆን የለበትም። የእግርን ጥቅሙ የምታውቀው እግር ሲቆረጥ መሆን የለበትም። እግርህ ምን ያህል ዋጋ እንዳለው አስብ። ስለዚህ የመጀመሪያ የሰው ስጦታ የሚባለው ከእግዚአብሔር የተቀበለው አካሉ ነው። የመጀመሪያ እግዚአብሔር የሚፈርድብን ልጄ ብር አልሰጠኝም ሳይሆን ልጄ ህሊናህን አልሰጠኝም ነው የሚል። አሁን ብዙ ሰው ተመልከቱ፣ ለእግዚአብሔር ሰዓት የለውም። ብዙ ሰው ለእግዚአብሔር ቦታ የለውም። ዓለም ወስዳ ጨርሰዋለች እግዚአብሔር የሰጠንን ሀብታ። ቃል ሕይወት የስምዐልና መምህርና አካልና መጽደቂ ይትህውና ነው እግዚአብሔር ቀዳማይ ለአና ለሃበና አካል መጽደቂና ታዩ እንድሕሪና አካልና እዩ ማለተይ ለአና ለሃበና ሃፍቲ ታዩ እንድሕሪና ቀዲም ለሃበና ሃፍቲ ዓይኒ ህዩና በማንም ክግዛእ ይኽእል ነገር አንደበት ይልና ካው ብላዕል ድማ ልቦና ህዩና አስተውዕሎ ህዩና ህልና ህዩና ነውማ በህልናና እግዚአብሔር አምላክ እንስተውዕለሉ ልቦና ይሃበና የክልና አመጨረሻ እግዚአብሔር አስተውዕሎ ልቦና ይሃበና እዚ አለቦን ዩቲዩብ ቻናል እዩ ካብ ዝሰማዕኽዎ ከስማዕኩም ዝብል መደብ ሒዘልኩም ቀሪበ ነይረ ዝሰማዕኽዎ ሰለስተ ናይ መምሃራና ትምህርቲ ሰሚዕናና ብዛዕባ ሶሻል ሚዲያ ይነሩ እና ማሕበራዊ ሚዲያ ጣዕማና ብደም ገርና ንከታተል በኻሊእ ግዜ በኻሊእ ፕሮግራም ኻሊእ ዝግጅት ሒዘልኩም ከስካብል መጽእ ሶሻል ሚዲያ ግን አጣዕማና እንሕሰበሉ ማለት እዩ። ዘመኑን ዋጁት እዮም ንብልና ሐዋርያት አቦና ጳውሎስ ቅዱስ ጳውሎስ ታይለለ አመለክቱ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት። ስለዚህ ዘመኑ ክንዋጁ እንድሕር ኮይና ታዩ ያው ክንጥንቀቀሉና ማለት እዩ። ረቂቃን መናፍስታት እዮም ናይና አንጻርና ኮይኖም ነው ማለት እዩ። ውግና ምስ ረቂቃት መንፈሳውያን እዩ። ረቂቃት መንፈሳውያን ጥራሕ ለይኮንስ ኸፋአት ረቂቃን መንፈሳውያን ማለት እዩ። ስለዚህ ዝም ኸፋአት ረቂቃን መንፈሳውያን ዚአቶም ስለ ለንሪኦም ስለ ለኾና እምነትና ለትሕት ስለ ለኾነ እምበ በእምነት በፍጹም እምነት ቃሪብናዮም ካልነኾነ ነርና ያው ለቲክቶክ ምሕዳግ ፌስቡክ ምሕዳግ ሶሻል ሚዲያ ለምቁፅጻር ብጣዕሚ ቃሊል ነገር ይነሩ ግን አያድኸውናሉ ዓለም ተሰሪቃትናና ህልናና ተሰሪቆና ስለዚህ ማሕበራዊ ሚዲያ ክንጥንቀቀሉ ይግባእ ላወልኹ እና መጨረሻ መልእኽተይ ይሕልፍ ኻሊእ ግዜ በኻሊእ ፕሮግራም ሒዘልኩም እስካብ ንራኸብ ሰላም ድሓናቃኒዩ አብረን እናስተውል አብረን እንጽና ወስብሐት ለእግዚአብሔር። አብራና ቸር ሰንብቱ። ቻው